በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። ድርሳነ ቸሩ መድኃኔዓለም በዕለተ ሰኑ የሚነበብ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሦስትነትን ያለማስቀደም ያለማስከተል በዕለተ ሰኑ የሚነበብ የመድኃኔዓለም ድርሳን በእግዚአብሔር ስም እንጽፋለን። ማስተማርን ያከናወነ በገጽ የሚታይ በበረድና በእሳት ጠፈር ማደሪያውን የሰራ በቀኑ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውንም በጥላው ዙሪያ ያደረገ የሚያዩ የሚመለከተው የሌለ አነዋወሩን በምስጢር ያራቀ የመዋቲ የሰው ልቦና የማይደርስበት የመላእክትስ እንኳን እውቀት የማይቀርበው ምድርን የሚለካ ሰማይን የሚሰነዝረው ውሃን በፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና አይበት የሚቋጥረው ዝናቡን በጉም ክንድ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅም የሚያናግረው የተሳለ የአንደበቱ ሰይፍ የኃጢአትን ግንድ የሚቆርጠው የጸና የትእዛዙ ስር የወንጀልን ሕንጻ የሚያፈርሰው የተሳለ ሰይፉን ከኃጢአተኞች ስጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከእርጥቡ ጋር አንድ ያደረገው ውዩን ከቆሪሩ ጋር አንድ ያደረገው የሚወደው አዳምን በምሳሌ ፈጠረው ቅን ፈራጅ ትዕቢተኛውንም የሚያዋርደው የተዋረደውንም የሚያከብረው ንስሐ የገባውንም ይቅር የሚለው የሚያገለግለውንም የማይንቀው የሚከተለውንም የሚመራው ቸል የማይል ዓለም የማይወስነው ግሩም ንጉሥ የዓለም ዳርቻ መሸከም የማይችለው አስደናቂ ስራውን በመናገር የማይፈጽም ልዩ ሚስጥሩም በአድናቆት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውንም ይሰማዋል። ስልጣኑም ምሉ መለኮቱም ገዢ ነው። በስልጣኑም ሁሉን ይይዛል፣ ሁሉንም ይገዛል። እሱ ገዢ ነው፣ እሱ ፈራጅ ነው፣ እሱ ይቅር ባይ ነው፣ እሱ መድኃኒት ነው። ለእሱ እንሰግድለት እንገዛለትም ዛሬም ዘውትርም እስከ ዘላለሙ አሜን። ርዕሰ ልቦናችንን እናንቃ፣ የአንደበታችን ማውታሮች እናንቀሳቀስ፣ አፋችንን እንክፈት፣ ከንፈራችንን እናሳምር። የመድኃኒታችን መከራው እንዲህ እያለን እንናገር ዘንድ የማይታመም አያል የማይደክም ጽኑ የማይሞት ያው መከፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ የማይጨበጥ ንፋስ እሱ መድኃኔዓለም ነው። ስለኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ስጋ ስልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እሱ ነው። ለወለደው ሀሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እሱ ነው። ለወገኖቹም ኃይልን አሳያቸው ሕዝብንም በክንድ አዳንካቸው ተብሎ በዳዊት እንደተነገረ። ሁለተኛም በክንድ ጠላቶችን ነቃቀልካቸው። ክንድም ከኃይል ጋር ነው እንጂ ከጸናች ከኃይል ጋር ነው እንጂ ጸናች ከፍ ከፍ አለች ተባለ። ሁለተኛ በክንድ ጠላቶችን ነቃቀልካቸው። ክንድ ከኃይል ጋር ነው፣ እጅ ጸናች ከፍ ከፍ አለች ተባለ። ዳግመኛም የእግዚአብሔር ስራው ድንቅ ነው፣ የቀኙም ማዳንም ክንዱም ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ ልጄ ትረዳዋለች ክንዴም ታጽነዋለች እና እሱ አባቴ ይለኛል እኔም የበኩር ልጄ አደርገዋለሁ አለ። ስለ ሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ ጠላቶቹን ማጎሳቁላቸዋለሁ አለ። ዳዊትም እጅ ጠላቶችን ነቃቀለቻቸው አለው። ስለ ጻድቃንም እነሱን አጸና። ምድርን የወረሷት በጦራቸው አይደለም፣ ክንዳቸውም አላዳነቸውም። ክንድና ቀኝ የፊትን ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊት ድረስ እንደ ቸርነትም ገናነት የሟች ልጆችን ራራላቸው አለ። ሙሴ ስለሱ ቀኝ በኃይል ተመሰገነ። የቀኝ ክንድም ጠላቶችን ነቃቀለቻቸው ያለው የአብ ቀኙ የመድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም የክንድ ኃይል ከአለት ጸናች ያለው የአብ የቀኝ ክንዱ የመድኃኒታችን ነው። ልዑል ቃል ኢሳያስ ስለሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያም በክንዱ ኃይልን አደረገ አለች። በነቢይ እግዚአብሔር ምስጋናውን ቃል ያሰማል፣ ይማቱን ክንድም ያሳያል፣ የሚባላ እሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳያስ ስለሱ በኢየሩሳሌም በምድር በዳዋ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታል አድኗታልምና ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችንን ማን ያምነናል? የእግዚአብሔር ክንዱ ስለማን ተገለጸ አለ። ስለዚህም አብ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየሁ፣ እነሆ በቀኜ አድናለሁ አለ። ስለሱ ከጽዮን መድኃኒት ይመጣል፣ ከያዕቆብም ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከኔ በቀር የሚያድን አምላክ የለም። እንደኔ የሚያድን ማን ነው? ያለሱ
ያለሱ ነው። አባቱ ክብር ይገባል ብሎ የላከው ይህ መድኃኔዓለም ነው። ወዳጄ ተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ ያዕቆብንም መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩ እስከ ምድርም ዳርቻ መድኃኒት ትሆን ዘንድ። ዳዊት ይህን የአምላካችን ማዳኑን አሕዛብ ሁላችሁ እዩ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብ ፊት ቃል ኪዳኑን ገለጠ አለ። ከኤዶም የወጣ የሥጋ ልብስንም የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለኔ በመጽሐፍት አለቃ የተጻፈልኝ እነሆ መጣሁ አለው። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅን ሰማሁ፣ ፈራውም፣ ስራንም አየሁ፣ አደነኩም፣ ሕዝብንም ለማዳን መጥተሃልና አለ። የቀባውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳንን በኃይል አይደለም፣ በጦርነትም አይደለም፣ በደሙ ዋጀን፣ በመከራውም ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛውም ቀን የተረገዘ ይህ መድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንቶስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባህርና ነፋሳትን የገሰጻቸው በውስጣቸውም ታላላቅ ታምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ታምራቱን ስፍር የሌላት ድንቅ ስራውን ስንቱን እናገራለሁ። ነገር ግን መከራ እንደተቀበለና እንደሞተ እናገራለሁ እንጂ መከራውም እንዲህ ነው። አይሁድ ቀንተውበታልና ሰነፎች ሰዎችን ቅናት ያዛቸው፣ አሁንም ጠላቶችን እሳት ትበላቸዋለች እንደተባለ። ዳግመኛም ይህ ነቢይ የወልድን መከራዎቹን መናገር አስቀደመ። ሕይወቴ በመከራ አልቋልና ብሎ ዳግመኛም ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች። ፈጽሜም ታመው መከራዬን የሚወዱ ከንቱ ነገርን ተናገሩ። ሁልጊዜም በአደባባይ ይፈትኑኛል። መከራዬን የሚወዱም ይደሰታሉ፣ በመከራም የሚደሰቱ ሁሉ ይፈሩ ይዋረዱ። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደስታል። አርያውም ከሰው የተለየ ከሰው ልጆችም የከበረ እንደሆነ ስለሱ ብዙዎች እንደሚያደንቁ ብዙ አሕዛብ እሱን ያደንቃሉ። ስለሱ የሚናገሩ ነገስታትም አፋቸውን ይከፍታሉ፣ ያውቁትና ልብ ያደርጉት ዘንድ አላቸውና ነቢያትም የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እሱ ፊቱን ከፍረት አልመለሰምና አቃለሉት፣ ጎተቱትም። እሱ ደዌያችንን ያዘ፣ ኃጢአታችንንም ተሸከመ፣ ስለ በደላችንም ቆሰለ፣ ስለ ሕማማችንም ታመመ። የሰላማችን ምልክት ነው። በእሱ ቁስል ቁስላችን ዳነ። የእስረኞችን ጩኸታቸውን ይሰማ ዘንድ የመጣ የሟች ልጆችንም ያድናቸው ዘንድ ስለ እሱ የቅዱሳን አባታቸው ጩኹ አትፍሩም። የወዳን አገሮች እነሆም እግዚአብሔር አምላካችሁ ከኃይሉ ጋር ይመጣል፣ በክንዱም ይፈርዳል። እነሆ ዋጋው ከእሱ ጋር ነው፣ ስራውን በፊቱ ነው፣ በጎቹንም በክንዱ ይሰበስባል በሏቸው ያላቸው ይህ መድኃኒታችን ነው። ኢሳይያስ አርያው የተናቀ ከሰም ሁሉ ያነሰ ያለው አልታበለምና ልብ ያደርጉ ዘንድ ፊቱን አልመለሰምና። እነሆ መለኮት በስጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚህ እኔ በሰው ዘንድ የተናቅኩ ነኝ፣ በሕዝብ መካከል የተዋረድኩ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔዓለም ያደረገው ነው። በአህያ ውርንጫ ተቀምጦ በሆሳዕና ቤተ መቅደስን እንደዞረ ሕፃናትና ሸማግሌዎች በዘሊን ዝንጣፊ እንደተቀበሉት ሴቲቱ በእንባ እንዳጠበችው ሽቱንም እንደቀባችው በወንጌል ያለው ሁሉ ከዚህም በኋላ በስምዖን ቤት ሳለ እራትን እንዳቀረቡለት ለደቀ መዛሙርቱም ስጋውን ደሙን እንደሰጣቸው ጸሎቱንም እንዳዘወተረ ሁሉም በወንጌል ተጽፏል። የዚያን ጊዜ ሐሙስ ማታ ሰይጣን ከብስቱ ጋር ወደ አስቆሮቱ ይሁዳ ልብ ገባ። መድኃኒታችን ያስይዘው ዘንድ በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናትና ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭ ይወጣል፣ ይነጋገራል፣ በእኔም ላይ አንድ ይሆናል። የአፉ ቃል አመፃና ሽንገላ ነው። አፉ ክፋትን አበዛ፣ ልሳኑም ገመድን ታታታለ። የአይሁድ ማህበርም 30 ብር ይሰጡን ዘንድ ተስፋ አስደረጉት። በዚያን ሰዓት ይሁዳ ወታደሮችን ወሰዳቸው። ብዙ ወንዶችም ሰዎችም ተከተሉት። የእሾህ መብራትን የያዙ አሉ፣ ፋኖስም የያዙ አሉ፣ ሰይፎችንም የመዘዙ አሉ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ። እየቸኮሉ እየተፋጠኑ ሄዱ። የጻድቅን ነፍስ ያድኗታል፣ በንጹህ ደምም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችን በጌቴሴማኒ በተክል ቦታ ከደቀ መዛሙርቱ ጋር ነበረ። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለ አለው።
መድኃኒታችን ኢየሱስ ክርስቶስም የሰው ልጅ በመሳም ታስይዘዋለን? ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት። ይህንንም ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲህም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችን አቤቱ የሚያሰቃዩ ምንኛ ብዙ፣ ኃጢአትን የሚያደርጉ ብዙዎች በላይ ላይ ቆሙ። እኖም ነፍሴን አደኗት፣ ኃይለኞችን በላይ ላይ ቆሙ። አቤቱ በበደሌም አይደለም በኃጢአቴም አይደለም ያለ በደል ሮጥኩ አቀናውም እንጂ። ብዙ ውሾች ከበቡኝ፣ የሰው በሮችም ያዙኝ። ንማርን እንዲከብ ከበቡኝ፣ በደልንም በእኔ ላይ መለሷት፣ ያጠፉኝም ዘንድ በእኔ ላይ ተነሱብኝ አለ። ይህንንም ብሎ በፊቱ የወደቁትን በእሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችንም እንደገሰጸው ደቀ መዛሙርቱም እንደሸሹ በወንጌል ተጽፏል። ከዚህም በኋላ ወታደሮቹ መድኃኒታችንን ያዙት፣ እጆቹን የዋሊት ታሰሩት፣ ወሰዱት። ሲወስዱትም በመንገድ እየጣሉ በእግራቸው ይረግጡት ጀመር። መድኃኒታችንም እህሌን የበላ ተረከዙን በላይ ላይ አነሳ ላይ የሚከቡኝ የሚያሰቃዩ ብዙዎች ናቸው ያለው ይደርስ ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ወደ እርሱም በደረሱ ጊዜ ያዛችሁትን አላቸው። አሁን ያዝነው እነሆ ከዚህ አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለሙን ሁሉ የያዘ ዓለምን በንፍሯ ያጠፋውን መያዙን ትቻላችሁን? የሰዶምና የጎሞራን ሰዎች ያነደደውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባሕር ያሰጠመውን እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታውን እንዴት ያዝነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,500 ከስናክሬም ሰራዊት ያጠፋውን እንዴት ያዝነው ትላላችሁ? ሰማይን የዘጋ በነቢዩ በኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝነው ትላላችሁ? ታላላቅ ነገስታትና ከነሱ በታች ያሉ ኃያለ መኳንንቱን የገደለውን እንዴት ያዝነው ትላላችሁ? በግብጽ ታላላቅ ታምራትን በጣኔዎስ ባህርም አስደናቂ ስራን ያደረገውን እንዴት ያዝነው ትላላችሁ? እናታችሁን መልአከ ሞት ያዛት፣ የሰይጣን እጅ አባታችሁን ይነቀውና እንዴት ያዝነው ትላላችሁ? እናንተ የደረቃችሁ የግንብ ሳሮች እሳትን ለመያዝ ቻላችሁን? እናንተ ውሾች አንበሳን ለመያዝ ቻላችሁን? እናንተ ተኩላች መለኮታዊ ድብን ለመያዝ ትችላላችሁን? እናንተስ መያዙን ባልተቻላችሁ ነበር። አባት የሰጠኝን ጽዋ ሳልጠጣው አልተውም ያለ እሱ ይህን ይፈጽም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂውን እገድላለሁ በጎቹንም እበትናለሁ እንደተባለ በጎቹ ሸሹ አለ። ሰውነቴን ለበጎቼ ቤዛ አሳልፌ ይሰጣል ያለውን ይፈጽም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራራችሁ የመረረ የጠላት ልጆች ሆይ ከግርማ የተነሳ ኃጥአን የሚንቀጠቀጡ የሌጊዮንን ሰራዊት የሚያሰጥም እሱን እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይስ ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች የመድኃኔዓለም ጠላቶች ወይናችሁ የእባብና የእፉኝት መርዝ ፍሬያችሁ እንዳሞት የመረረ ነው። አሁንም የሚጠብቃችሁ የመርገም ቃልን ተቀበሉ። ማዕዳቸው በፊታቸው ወጥመድን ትሁንባቸው፣ በመከራቸውም እንቅፋት ይክበባቸው። ዓይኖቻቸው ይታወሩ አዩም፣ ጀርባቸው ሁል ጊዜ ይገረፍ። መዓትን በላያቸው ጨምር፣ የመዓትን ግርፋትም ያገኛቸው። አገራቸው ምድረ በዳቱን በቤታቸው የሚቀመጥ አይኑር። በበደል ላይ በደልን ጨምርባቸው፣ በጽድቅም ቦታ ይግቡ። ከአመፃ ፊት ደምሰሱ፣ ከጻድቃንም ጋር አይጻፉ። የመድኃኔዓለም ይቅርታውና ቸርነቱ የእመቤታችን የቅድስት ድንግል ማርያም ጸሎት ከኔ ከኃጢአተኛ ልጇ እስከነ ቤተሰቦች እንዲሁም ይህን ጸሎት ከሚሰሙ ከሚያዳምጡት ከወንድሞች ከእናት ከአባቶች ከሕዝበ ክርስቲያን ከሁላችን ጋር ይሁን፣ አሜን አሜን አሜን። በተሳሰቡን ባርኮ አደርጉት አባት ቸር መድኃኔዓለም አሟልቶ አቃንቶ አስተካክሎ ባርኮ ቅዱስ ይቀበለን። ባርኮ ቅዱስ ተቀብሎ ያጣችን መደምሰሻ የመንግስተ ሰማያት መውረሻ ዲያብሎስ ድል መንሻ ያደርግልን። የአባታችን የቸር መድኃኔዓለም ረድኤት በረከት ይደርብን። አሜን 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 ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመነነኒ ነደግ ለዘአበሰለነ ኢታብአነ እግዚእስተ መንሱት አልአደነነ ወባልሐነ ኩሉ ኩስ መዚአከ መንግስት ያለስ ባለ ዓለም ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ወክስትነ ማርያም ሰላም ለኪ ድንግል በልናኪ ድንግል በስጋኪ መግዚአብሔር ጸባኦት ሰላም ለኪ በርኩት አንቲ እምአንስት ተብሩክ ፍሬ ከርስኪ ተፈሥሒ ፍስሕቶ እምይእዜሰ እግዚአብሔር ምስለኪ ጸልዩ ሳሊ መረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመስረን ለናጣዊና አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን ይደረግልን።